ዓለም ሁሉ በአንድ ድምፅ እብድ ነው እያለች ስትሳለቅበት፣ እርሱ ግን ለ120 ዓመታት መጥረቢያውን አላቆመም። ዝናብ ምን እንደሆነ በማይታወቅበት ዘመን በደረቅ ምድር ላይ ግዙፍ መርከብ የገነባው የዚህ ሰው ምስጢር ምንድን ነው? ዛሬ የሰው ዘር ሁሉ ሁለተኛ አባት ስለሆነው ስለ ጻድቁ ኖህና በምድር ላይ ስላረፈው አስፈሪው የጥፋት ውሃ ታሪክ በጥልቀት እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዓለም መፈጠር በኋላ የሰው ልጅ በምድር ላይ በዛ። ነገር ግን ቁጥራቸው እየጨመረ በመጣ ቁጥር ክፋታቸውም አብሮ በረታ። የቃየል ልጆች ግፍንና መረንነትን በምድር ላይ አስፋፉ። የሴት ልጆች ደግሞ ከእግዚአብሔር መንገድ ወጥተው በሥጋ ምኞት ተሸነፉ። ምድር በግፍ ተሞላች። በየቦታው ደም መፋሰስ፣ ስርቆትና ጣዖት አምልኮም ነገሰ። ሰማይ የሰው ልጅን ጩኸት ሳይሆን የክፋታቸውን ሽታ ይሰማም ጀመር። ያ በእግዚአብሔር መልክ የተፈጠረው የሰው ልጅ ከመላእክት ወርዶ ከአራዊት በታች ዝቅ አለ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ይሄ ሐዘን የጥላቻ ሳይሆን የፍቅር ሐዘን ነበር። የፈጠረው ፍጥረት ጠፍቶ ሲያይ፣ የገዛ ልጆቹ ወደ ጥልቁ ሲወርዱ ሲያይ የፈጣሪ ልብ ተሰበረ። የሰው ክፋት በምድር ላይ በዛ፣ የልቡም ሐሳብ ዘወትር ክፉ ብቻ ሆነ ይላል። ያን ጊዜ ፍትህ እንድትነግስ ኃጢአትም ከምድር ገጽ እንድትታበስ ሰማያዊ ውሳኔ ተላለፈ። የፈጠርኩትን ሰው ከምድር ገጽ አጠፋለሁ የሚል አስፈሪ የፍርድ ቃልም ተሰማ። በዚያ ሁሉ ጨለማ ውስጥ ግን እግዚአብሔር ወደ ምድር ሲመለከት አንዲት የምታበራ ነፍስን አገኘ። በሺዎች የሚቆጠሩ ሰዎች ሲሰድቡ፣ ሲቀሙና ሲያመነዝሩ በአንዲት ትንሽ መንደር ውስጥ የሚኖር አንድ ሰው ግን በቅድስና ይራመድ ነበር። ይህም ሰው ኖህ ይባላል። ኖህ በትውልዱ መካከል ጻድቅና ፍጹም ሰው ነበር። አካሄዱንም ከእግዚአብሔር ጋር አደረገ። ዓለም ሁሉ ግራ ሲሄድ ኖህ ብቻውን በቀኝ በኩል ቆመ። ዓለም ሁሉ ሲረክስ ኖህ ራሱን ጠበቀ። በዚህም ምክንያት ኖህ በእግዚአብሔር ፊት ሞገስን አገኘ። እግዚአብሔር ለኖህ ተገለጠለት። በዙሪያው ያለው ትውልድ ሁሉ ሊጠፋ እንደሆነና እርሱ ግን ለሰው ዘር ሁሉ መትረፊያ እንዲሆን እንደተመረጠም ነገር። ኖህ በዚያን ጊዜ ገና 500 ዓመት ሆኖት ነበር። ኖህ ሆይ የሥጋ ለባሽ ሁሉ ፍጻሜ በፊቴ ደርሷል፣ ምድር ከእነርሱ የተነሳ በግፍ ተሞልታለችና አለው። ይህ ድምፅ ለኖህ ታላቅ ኃላፊነትና ከባድ ሸክምን ይዞም መጣ። ኖህ በሕይወት እንዲኖር የተመረጠው ለራሱ ብቻ ሳይሆን ለሚመጣው አዲስ ትውልድ ዘር እንዲሆንም ጭምር ነበር። እግዚአብሔር ለኖህ ዝርዝር መመሪያም ሰጠው። መርከብን ከጎፈር እንጨት ለራስ ሥራም አለው። መርከቧ ርዝመቷ 300 ክንድ ወይም 150 ሜትር ገደማ፣ ወርዷ 50 ክንድ፣ ከፍታዋ ደግሞ 30 ክንድ እንዲሆን ታዘዘ። ይህ በዚያ ዘመን ለነበረ ሰው ሊታሰብ የማይችል ግዙፍ መጠን ነበር። ኖህ መሐንዲስ አልነበረም፣ መርከብ ሰርቶም አያውቅም ነበር። ነገር ግን እግዚአብሔር የመርከቧን ንድፍ በዝርዝር ሰጠው። መርከቧ 3 ክፍሎች ወይም ፎቆች እንዲኖሯት፣ በጎኗ በር እንዲደረግላትና በላይ በኩል መስኮት እንዲበጅላትም አዘዘው። እግዚአብሔር ኖህን እንዲህ አለው፣ እነሆ እኔ በምድር ላይ የጥፋት ውሃ አመጣለሁ። በዚያ ዘመን ግን ገና ከሰማይ ዝናብ መዝነብ አልጀመረም ነበር፣ ምድር ከጉም በሚወጣ ጠል ትጠጣ ነበር እንጂ። ኖህ በሕይወቱ አይቶት የማያውቀውን ውሃ ከሰማይ ይወርዳል የሚለውን ቃል አመነ። ባህር በሌለበት መርከብ በማያስፈልግበት ደረቅ ምድር ላይ ኖህ የመጀመሪያውን የጎፈር እንጨት መቁረጥ ጀመረ። ጎረቤቶቹና ጓደኞቹ ግን ኖህ ምን ሆኗል? በዚህ ገላጣ ሜዳ ላይ ይህን ግዙፍ እንጨት ለምን ይከምራል? እያሉ መጠራጠር ጀመሩ። ኖህ መርከቧንም ቀስ በቀስ እግዚአብሔር በሰጠው መመሪያ መሰረት ይሰራት ጀመረ። በዚህ መካከልም እግዚአብሔር መርከቧን ከውስጥና ከውጭ በቅጥራን እንዲቀባው አዘዘው። ይህ ቅጥራን መርከቧ ውሃ እንዳታስገባ የሚከላከል ሲሆን፣ በሚስጥር ግን የእግዚአብሔር ጥበቃና ጸጋ ምሳሌ ነው። ኖህና 3ቱ ልጆቹ ሴም፣ ካምና ያፌት ወደ ጫካው እየሄዱ
ግዙፍ ዛፎችን ይቆርጡ፣ ይፍቁና ይገጥሙም ነበር። ስራው እጅግ አድካሚ ነበር። ኖህ ግን የእግዚአብሔርን ቃል እንደ ስንቅ እየተጠቀመ ሳይታክት ይሰራም ነበር። እያንዳንዱ ሚስማር ሲመታ፣ እያንዳንዱ ጣውላ ሲገጠም ኖህ ለዓለም ስብከቱን እየሰጠም ነበር። በዚህ ሥራ ውስጥ የኖህ ሚስትና የልጆቹ ሚስቶችም ትልቅ ሚና ነበራቸው። ዓለም ሁሉ ሲሳለቅባቸው፣ እነርሱ ግን የአባታቸውን ራዕይ ደገፉ። አባታችን እብድ አይደለም፣ አምላክ ተናግሮታል በሚል ጽኑ እምነትም አብረውት ደከሙ። መርከቧ በቀናት ወይም በወራት የምታልቅ አልነበረችም። ለዓመታት የሚዘልቅ ትዕግስት የሚጠይቅ ታላቅ ፕሮጀክትም ነበር። መርከቧ ቅርጽ እየያዘች በሄደች ቁጥር የሰዎች መሳለቂያነቷም እየጨመረ መጣ። ኖህ ግን መጥረቢያውን አላቆመም። መርከቧን መስራት በጀመረበት ወቅት እግዚአብሔር ለሰው ልጆች የ120 ዓመታት የንስሐ ጊዜም ሰጣቸው። ኖህ በዚህ ሁሉ ዘመን መጥረቢያውን ሲያነሳና እንጨቱን ሲፈልጥ ዝም ብሎ አልነበረም። እያንዳንዱ የምስማር ድምፅ ለሰዎች ተመለሱ፣ የጥፋት ውኃ ሊመጣ ነው የሚል ማስጠንቀቂያም ነበር። ቅዱስ ጴጥሮስ በደብዳቤው ኖህን የጽድቅ ሰባኪ ይለዋል። ኖህ መርከቧን በሚሰራበት ሜዳ ላይ ቆሞ ለሚመጡትና ለሚሄዱት ሁሉ የእግዚአብሔርን ፍርድ ይናገርም ነበር። ልቦናችሁን አቅኑ፣ ክፋታችሁን ተዉ፣ እግዚአብሔር ዓለምን ሊያጠፋ ነው እያለ ደከመኝ ሳይልም ሰብኳል። ይሁን እንጂ በኖህ ዙሪያ የነበሩ ሰዎች ምላሽ ልብ የሚሰብር ነበር። ኖህ ሆይ የታለ ዝናቡ የታለ ውኃው እያሉ ይሳለቁበት ነበር። ባህር በሌለበት ወንዝ በሌለበት ቦታ ይህን ግዙፍ ሳጥን መስራት ምን አይነት እብደት ነው በማለት በፊቱ ይተፉም ነበር። ሰዎች ይበሉ፣ ይጠጡ፣ ያገቡና ይጋቡ ነበር። ዓለም ለዘላለም የምትኖር መስሏቸው በምቾት ተኝተውም ነበር። የኖህ ስብከት እንደ ተረት ሆነባቸው። አንዳንዶቹም እብዱ ኖህ እያሉ በልጆቹ ፊት ያፌዙበት ነበር። ኖህ ግን በሰዎች መሳለቂያነት ተስፋ አልቆረጠም። ምክንያቱም እርሱ የሚያየው የሰዎችን ፊት ሳይሆን የፈጣሪን ትእዛዝ ነበር። አንድን ሥራ ለአንድ ቀን ወይም ለአንድ ወር መስራት ቀላል ነው። ለ10 ዓመትም ይቻል ይሆናል። ነገር ግን ለ120 ዓመታት ማንም ሳይደግፍህ፣ ማንም ሳያምንህ፣ ዓለም ሁሉ ሲቃወምህ የጀመርከውን ሥራ መጨረስ ከሰው አቅም በላይ የሆነ ጽናት ይጠይቃል። ኖህ በእነዚህ ዓመታት ውስጥ እርጅና እየተጫጫነው ቢመጣም እምነቱ ግን እንደ መርከቧ ጣውላ እየጠነከረ ሄደ። ልጆቹ ሴም፣ ካምና ያፌት አባታቸው ሲሰደብ እያዩ አብረውት ቆሙ። የኖህ ቤት በዚያ ክፉ ትውልድ መካከል ብቸኛው የእምነት ደሴትም ሆነች። ከዚህ ሁሉ ዘመን በኋላ 120ኛው ዓመት ሲቃረብ መርከቧ ተጠናቀቀች። ግዙፉ የጎፈር እንጨት በቅጥራን ተለስኖ በግርማም ቆመ። የኖህ ስብከት ይበልጥ በረታ። ነገሩ ደርሷል፣ በሩ ሊዘጋ ነው እያለም መጨረሻውን አሳወቃቸው። ሰዎች ግን አሁንም በጭፈራቸውና በግፋቸው ቀጠሉ። መርከቧ ተሰርታ አለቀች። በዚያን ጊዜ በዓለም ዙሪያ ታላቅና አስገራሚ ክስተት መታየት ጀመረ። ኖህ እንስሳቱን ለማደን ወይም ለማጥመድ ወደ ጫካ አልሄደም። ይልቁንም እንስሳቱ ራሳቸው ከየአቅጣጫው ጥንድ ጥንድ እየሆኑ ወደ መርከቧ መምጣት ጀመሩ። አንበሳው ከጊደር ጋር፣ ተኩላው ከበግ ጋር፣ ነብሩም ከፍየል ጋር በሰላም እየተጓዙ ወደ መርከቧ ደጅ መጡ። እግዚአብሔር ለእያንዳንዱ ፍጥረት በውስጣዊ ስሜቱ ወደ መርከቡ ግባ የሚል ትእዛዝ ሰጥቶት ነበር። ሰማዩን የወረሩት አዕዋፋት፣ በምድር ላይ የሚሳቡትና የሚሮጡት ሁሉ በሰልፍ ወደ መርከቧ ሲገቡ ምድር በትዕይንቱ ተገረመች። እግዚአብሔር ለኖህ በሰጠው መመሪያ መሰረት እንስሳቱ የሚገቡት በስርዓት ነበር። ንጹሐን የተባሉት ሊታረዱና ለምስጋና የሚሆኑት 7 ንጹሐን ያልሆኑት ደግሞ 2 ተባዕትና አንስት ሆነው ገቡ። ይህ ክፍፍል ኖህ ከጥፋቷ በኋላ ለፈጣሪው የሚያቀርበውን መስዋዕትና ለምድር የሚተርፈውን ዘር ታሳቢ ያደረገም ነበር። መርከቧ ለዘመናት የምትታወቅበት ያ ታላቅ የእንስሳት ማደሪያ የሆነችውም በዚህ ወቅት ነበር። ኖህና ቤተሰቡም ለእያንዳንዱ ፍጥረት የሚሆን ስንቅና መኖ በየክፍሉ አዘጋጅተው ተቀበሏቸው። የሚገርመው ግን ይህ ሁሉ ተአምር
በሰዎች ፊት ሲደረግ አለመደንገጣቸው ነው። አራዊቱ በሰላም ሲመጡ፣ አዕዋፋቱ ሰማዩን አልብሰው ወደ መርከቡ ሲገቡ እያዩ የኖህ ዘመን ሰዎች ግን አሁንም ይሳለቁ ነበር። እንስሳቱንም አበዳችሁ እያሉ በፌዝ ይመለከቱ ነበር። የእንስሳቱ መታዘዝ ለሰዎች ትልቅ ወቀሳም ነበር። ልብ የሌላቸው እንስሳት የፈጣሪን ጥሪ ሰምተው ለሕይወታቸው ሲሸሹ፣ አእምሮ ያለው የሰው ልጅ ግን የጥፋትን መንገድ መረጠ። ኖህ ግን በሩ ላይ ቆሞ አሁንም ይማጸናቸው ነበር። እነሆ እንስሳቱ ታዘዙ፣ እናንተስ መቼ ትመለሳላችሁ እያለ በሐዘን ይጠይቅም ነበር። ኖህና ቤተሰቡ እንስሳቱም ሁሉ ወደ መርከቡ ገብተው አበቁ። ነገር ግን ወዲያው ዝናብ አልዘነበም። ለ7 ቀናት ያህል መርከቧ ክፍት ሆና በረሃውም ጸጥ ብሎ ቆየ። እነዚህ 7 ቀናት በኖህ ሕይወት ውስጥ እጅግ ረጅምና አስጨናቂ ቀናት ነበሩ። ከውጭ ያሉት ሰዎች አሁንም በመሳለቅ ኖህና እንስሳቱ በሳጥን ውስጥ ታስረው ሊሞቱ ነው እያሉ ይዘፍኑ ነበር። ውሃው የታለ የሚለው ጩኸትም በረታ። ኖህ ግን በውስጥ ሆኖ ይጸልይ ነበር። እነዚህ ቀናት ለእግዚአብሔር የትዕግስቱ ማብቂያ፣ ለሰው ልጅ ደግሞ የዕድል መጨረሻም ነበሩ። 7ኛው ቀን ሲያበቃ አንድ አስገራሚ ነገር ሆነ። ኖህ በሩን እንዲዘጋ አልታዘዘም፣ እርሱም አልዘጋው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም በሩን ከበኋላው ዘጋው ይላል። ይሄ ትልቅ ምስጢር አለው። በሩን የዘጋው እግዚአብሔር መሆኑ ከእንግዲህ በኋላ ማንም ሰው በገዛ ፈቃዱ ሊከፍተው እንደማይችል ለማሳየት። ኖህ ቢፈልግ እንኳ ሊከፍቱ አይችልም። ምክንያቱም የጸጋው ጊዜ አብቅቶ የፍርድ ጊዜ ተተክቷል። ያቺ ግዙፍ በር ስትዘጋ በዓለም ላይ የነበረው ሳቅና ፌዝ ለጥቂት ሰከንዶች ቆመ። ሰማዩ ባልተለመደ መልኩም ጠቆረ። ነፋሱም እንደ አንበሳ ማጉረምረም ጀመረ። በሩ እንደተዘጋ የመሬት መንቀጥቀጥ ምድሪቱን አወቃት። ከሰማይ ትላልቅ የውሃ ዘለላዎች መውረድ ጀመሩ። ሰዎች መጀመሪያ ላይ ዝናብ መጣ ብለው ደስ አላቸው። ነገር ግን ዝናቡ እንደተለመደው አልነበረም። ውሃው እንደ ጅረት ይወርድ ጀመር። ያን ጊዜ ሰዎች ወደ መርከቧ መሮጥ ጀመሩ። የኖህን ስም እየጠሩ ይማጸኑ ነበር። ኖህ ሆይ ክፈትልን፣ አምነናል እያሉ ይጨው ነበር። ኖህ ግን በውስጥ ሆኖ ያለቅስ ነበር እንጂ የሚረዳበት አቅም አልነበረውም። በሩን የዘጋው አምላክ ነውና መርከቧ ቀስ እያለች ከአፈር ላይ መነሳት ጀመረች። 40 ቀንና 40 ሌሊት የዘለቀው የአስፈሪ ዝናብ ሲጀምር ውሃው ከላይ ብቻ አልነበረም የመጣው። መጽሐፍ ቅዱስ የታላቁ ጥልቁ ምንጮች ተቀደዱ ይላል። ምድር ከውስጧ ውሃን እንደ እሳተ ገሞራ ትተፋም ነበር። ሰማዩም እንደ መጋረጃ ተቀዶ የውሃ መጥለቅለቅ ሆነ። ይህ ዝናብ ለበረከት የሚዘንብ አልነበረም፣ ምድርን ሊቀጣ የመጣ የውሃ መዓት እንጂ። የወንዞች ዳርቻ ፈረሰ፣ ባህሮች ወሰናቸውን ጥሰውም ወደ ከተማ ገቡ። የሰው ልጅ የሰራቸው ታላላቅ ቤቶች እንደ አሸዋ ግንብ መናድ ጀመሩ። የዓለም ጩኸት ከነፋሱ ድምፅ ጋር ተቀላቅሎም ሰማይ ላይ ደረሰ። ሰዎች መጀመሪያ ከፍ ወዳሉ ቦታዎች፣ ከዚያም ወደ ኮረብታዎች፣ በመጨረሻም ወደ ታላላቅ ተራሮች ጫፍ ሮጡ። ነገር ግን ውሃው እነርሱን ተከትሎ ይወጣ ነበር። መጽሐፍ ቅዱስ እንደሚነግረን ውሃው ከረጅም ተራሮች በላይ 15 ክንድ ያህል ከፍ አለ ይል ነበር። ማምለጫ ግን አልነበረም። ጥበባቸው፣ ሀብታቸውና ጉልበታቸው ከማዕበሉ ሊያድናቸውም አልቻለም። እዚያን ጊዜ ሰዎች የኖህን ስብከት አስታወሱ። ያ መሳለቂያ የነበረው መርከብ አሁን ብቸኛው የሕይወት ደሴት ሆኖ በማዕበሉ ላይ በግርማ ሲንሳፈፍ ከሩቅ ይታይም ነበር። ወደ መርከቡ ለመጠጋት ቢሞክሩም ማዕበሉ ግን ያባረራቸው ነበር። ከውጭ ዓለም ስትጠፋ በመርከቧ ውስጥ ግን ሌላ ዓለም ነበር። ኖህ ቤተሰቡና እንስሳቱ በመለኮታዊ ጥበቃ ተከበው ነበር። መርከቧ በማዕበሉ ብትወዘወዝም አልተሰበረችም። ምክንያቱም ከውስጥና ከውጭ በቅጥራን የተለሰነች በእግዚአብሔር እጅ የታቀፈች ነበረች። ኖህ በመስኮቱ በኩል የውሃውን ድምፅ ሲሰማ ለጠፋው ትውልድ ያዝን ነበር። ነገር ግን እግዚአብሔር የሰጠውን አደራ ለመጠበቅ እንስሳቱን በመመገብና ቤተሰቡን በማጽናናት ተግቶም ይሰራ ነበር። መርከቧ በሞት ባህር ላይ የምትጓዝ የሕይወት ታንኳም ሆነች።
ውሃው በረታ። በምድር ላይ ይንቀሳቀስ የነበረ ሥጋ ለባሽ ሁሉ ጠፋ። እንስሳቱ፣ አዕዋፉና ሰዎች ሁሉ በውሃው ተዋጡ። ምድር ወደ ቀድሞ የጥልቅ ባህር ተመለሰች። የቀረው ነገር ቢኖር በውሃው ላይ የምትገላበጠው የኖህ መርከብ ብቻ ነበረች። ዓለም ስትናወጥ የሚተርፈው በእግዚአብሔር መርከብ ውስጥ ያለ ብቻ ነው። ይህቺ መርከብ ዛሬ ላለችው ቤተ ክርስቲያን ጥልቅ ምሳሌ ናት። ቤተ ክርስቲያን እንደ ኖህ መርከብ ናት። ዓለም በኃጢአት ማዕበል ስትናወጥ ወደ እርሷ የገቡት ግን ከጥፋት ይተርፋሉ። መርከቧ 3 ክፍል ወይም ፎቅ እንደነበራት ሁላ ቤተ ክርስቲያንም በሥላሴ ስም የታነጸች መሆኗን አባቶች ያስተምራሉ። በውጭ ያለው ማዕበል መርከቧን አያሰጥማትም። ይልቁንም ውሃው በበዛ ቁጥር መርከቧ ወደ ሰማይ እየተቃረበች ከፍ ትል ነበር። በመርከቧ ውስጥ የነበረው ኑሮ ድንቅ ነበር። ከአራዊት ጋር አብሮ መኖር አስፈሪ ቢመስልም በመርከቧ ውስጥ ግን መለኮታዊ ሰላም ሰፍኖ ነበር። አንበሳው ከጊደር ጋር ሳይጣላ፣ ተኩላው በግን ሳይነጥቅ አብረው ቆዩ። ኖህና ቤተሰቡ እንስሳቱን ይመግቡ፣ መርከቧንም ያጸዱ ነበር። ይህም በቤተ ክርስቲያን ውስጥ ያለውን ቁጣቸው እንደ አንበሳ፣ ገርነታቸው እንደ በግ የሆኑ በአንድ ፍቅር ተሳስረው የመኖራቸው ምሳሌ ነው። መርከቧ ውስጥ መሆን ብቻ ሳይሆን በመርከቧ ውስጥ ባለው ስርዓት መመራትም ድህነት እንደሆነ ኖህ ለልጆቹ ያስተምር ነበር። ውሃው በምድር ላይ 150 ቀን ሰልጥኖ ቆየ። በዚህ ሁሉ ጊዜ ኖህና ቤተሰቡ የሚታይ ምድር አልነበራቸው። የሚታየው ሰማይና ውሃ ብቻ ነበር። ይህ ጊዜ ለኖህ ታላቅ የትዕግስት ፈተናም ነበር። አምላኬ ሆይ መቼ ነው የምንወጣው ብሎ ሳይጠይቅ ፈጣሪው በራሱ ጊዜ እስኪያወጣው ድረስ በጸሎት ጸና። በማዕበል መካከል መሆን ቀላል አይደለም። መርከቧ ስትወዛወዝ ማዕበሉ ሲመታው፣ ኖህ ግን የሚያየው መርከቧን የሰራበትን እንጨት ሳይሆን መርከቧን የሚያንሳፍፈውን የእግዚአብሔርን እጅ ነበር። በመጨረሻም መጽሐፍ ቅዱስ እግዚአብሔር ኖህና በመርከብ ያለውን ሁሉ አሰበ ይላል። እግዚአብሔር ኖህን ረስቶት አልነበረም። ነገር ግን የጽዳቱና የፍርዱ ዘመን እስኪያልቅ ይጠብቅ ነበር። ነፋስን በምድር ላይ ያሳለፈ፣ ውሃውን መጉደል ጀመረ። መርከቧ በማዕበል መካከል ያለፈችው ለጥፋት ሳይሆን አዲስ ዓለምን ለመውለድ ነበር። ውሃው መጉደል በጀመረ በ40ኛው ቀን ኖህ የመርከቧን መስኮት ከፈተ። ምድር ምን ደረጃ ላይ እንዳለች ለማወቅም መጀመሪያ ቁራን ሰደደ። ቁራው ግን ወጣና ወዲያ ወዲህ እያለ መመላለስ ጀመረ እንጂ የምስራች ይዞ አልተመለሰም። ኖህ ከቁራው በኋላ ደግሞ እርግብን ሰደደ። እርግብ ንጹሕ ወፍ ናትና የምታርፍበት ንጹሕ ስፍራ ካላገኘች ወደ ቤቷ ትመለሳለች። መጀመሪያ ስትወጣ የሚታይ ምድር ስላልነበረ እግሯን የምታሳርፍበትን ቦታ አጣ። ወደ መርከቧ ተመለሰች። ኖህም እጁን ዘርግቶ ተቀበላት። ኖህ በዚህ አላዘነም። ይልቁንም ገና ነው የሚለውን የመለኮት ቃል በትዕግስት አስተዋለ። 7 ቀን ጠብቆም በድጋሚ ሰደደ። ይህም በስራችን ውስጥ የመጀመሪያው ሙከራ ባይሳካ እንኳን ተስፋ ሳይቆርጡ መጠበቅ እንዳለብን ያስተምረናል። በሁለተኛው ሙከራ ግን እርግቧ በመሸ ጊዜ ወደ መርከቡ ተመለሰች። እዚያ ጊዜ ግን ዝም ብላ አልመጣችም። በአፏ የለመለመ የወይራ ቅጠል ይዛ ነበር። ኖህ ያቺን ቅጠል ሲያይ ልቡ በደስታ ተሞላ። ይህም ውሃው በምድር ላይ መጉደሉንና ዛፎች መታየት መጀመራቸውን አረጋገጠለት። ያቺ የወይራ ቅጠል በምድር ላይ የሰላምና የይቅርታ ምልክት ሆናም ጸናች። እግዚአብሔር ከሰው ልጅ ጋር የታረቀበት፣ ሞት አብቅቶ ሕይወት የጀመረበት ታላቅ ሰዓትም ነበረ። ኖህ ያቺን ቅጠል ለቤተሰቡና ለእንስሳቱ ሲያሳያቸው በመርከቧ ውስጥ የነበረ የጭንቀት ድባብ በደስታ መዝሙር ተተካ። ኖህ ለሶስተኛ ጊዜ እርግብን ሰደደ። በዚህ ጊዜ ግን አልመጣችም። ይህ ማለት ምድር ሙሉ በሙሉ ደርቃ የምታርፍበትና የምትኖርበት አግኝታለች ማለት ነው። ኖህ የምስራቹን ሰማ። ነገር ግን በራሱ ፈቃድ መርከቧን ከፍቶ አልወጣም። በሩን የዘጋው አምላክ እስኪከፍትለት ድረስ ለተጨማሪ ቀናት በትዕግስት ቆየ። ይህም የሚያስተምረን የተስፋ ምልክቶች መታየት ሲጀምሩ ራሳችንን መቆጣጠርና
የፈጣሪን ሙሉ ፈቃድ መጠበቅ እንዳለብን። በሰባተኛው ወር ከወሩም በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ይህ ተራራ በከፍታውና በግርማው የታወቀ ሲሆን መርከቧ በእርሱ ላይ ማረፏ ለኖህና ለቤተሰቡ ትልቅ እፎይታን ሰጠ። ከአሁን በኋላ መርከቧ አትወዛወዝም፣ ማዕበሉም አይመታትም። ውሃው ቀስ በቀስ መጉደሉን ቀጠለ። የተራሮች ራሶች መታየት ጀመሩ። ኖህ በመስኮት በኩል ሲመለከት ዓለም በአዲስ መልክ ተወልዳም አየ። ያ በግፍና በደም ረክሶ የነበረው ምድር በውሃው ተቀድሶና ታጥቦ ንጹሕ ሆኖም ጠበቀው። ኖህ ግን አሁንም ቢሆን የእግዚአብሔርን ውጣ የሚል ድምፅ ይጠባበቅ ነበር። በመጨረሻም እግዚአብሔር ለኖህ ተናገረው፣ አንተ ከሚስትህ ከልጆችና ከልጆች ሚስቶች ጋር ከመርከብ ውጣ አለው። ይሄ ድምፅ ለ1 ዓመት ከ10 ቀን በመርከብ ውስጥ ለቆየው ኖህ ትልቅ ነፃነት ነበር። ኖህ በሩን ከፈተ። መጀመሪያ እንስሳቱ በየወገናቸው እየተሯሯጡ ወጡ። አዕዋፋቱ ወደ ሰማይ በረሩ፣ አራዊቱም ወደ ጫካውና ወደ ሜዳው ተበተኑ። ኖህና ቤተሰቡም ዳግመኛ የምድርን አፈር ረገጡ። ያ ንጹሕ አየርና የፀሐይ ብርሃን ከምንጊዜውም በላይ ማራኪ ሆኖ አገኙ። ከጥፋት የተረፉት 8ቱ ነፍሳት በአዲሱ ዓለም ብቻቸውን ቆሙ። ኖህ ከመርከቡ እንደወጣ መጀመሪያ ያደረገው ነገር የሚገርም ነበር። ቤት አልሰራም፣ እርሻ አላረሰም። ይልቁንም እግዚአብሔር መሠዊያን ሰራ። ይህም ለሰው ልጆች ሁሉ ትልቅ ትምህርት ነው። ከማንኛውም የሥጋ ሥራ በፊት ምስጋናና አምልኮ ይቀድማል። ኖህ ከንጹሐን እንስሳትና አዕዋፋት ወስዶ በመሠዊያው ላይ የሚቃጠል መሥዋዕትን አቀረበ። ያ የመሥዋዕት ጢስ ወደ ሰማይ ሲወጣ ከመርከቡ የወጡት ቤተሰቦች በሙሉ በግንባራቸው ተደፍተውም ሰገዱ። ይህ መሠዊያ የምስጋና ብቻ ሳይሆን አዲሱ ዓለም እግዚአብሔር ቃል ኪዳን እንዲባረክ የተደረገ ልመናም ነበር። መጽሐፍ ቅዱስ እግዚአብሔርም መልካሙን መዓዛ ሸተተ ይላል። እግዚአብሔር በመሥዋዕቱ ተደሰተ። ይሄ መዓዛ የእንስሳቱ ሥጋ መዓዛ ሳይሆን የኖህ የልብ ቅንነትና የታዛዥነቱ መዓዛ ነበር። ፈጣሪም በልቡ እንዲህ አለ፣ ምድርን ከሰው የተነሳ ዳግመኛ አልረግምም። የምድር ዘመን ሁሉ እስካለ ድረስ መዝራትና ማጨድ፣ ብርድና ትኩሳት፣ በጋና ክረምት፣ መዓልትና ሌሊት አይቋረጡም አለ። በዚህም ምክንያት ምድር የሰላም ዋስትናን አገኘች። ኖህ መሠዊያውን ሰርቶ መሥዋዕቱን ካቀረበ በኋላ እግዚአብሔር ከዚህ በፊት ታይቶ የማይታወቅ ድንቅ ነገር በሰማይ ላይ አሳየ። በደመናው መካከል 7 ቀለማትን የያዘ ብሩህ ቀስት ታየ። ያ ቀስተ ደመና ነበር። እግዚአብሔር እንዲህ አለ፣ በእኔና በእናንተ መካከል በምድርም ባለው ሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው ቃል ኪዳን ምልክት ይሄ ነው። ቀስቴን በደመና አድርጌያለሁ። የቃል ኪዳን ምልክት ይሆናል። ይህ ምልክት ለኖህ ቤተሰብ ታላቅ መረጋጋትን ሰጠ። እንግዲህ ዝናብ ሲዘንብ የሚደነግጡ ሳይሆን ቀስተ ደመናውን እያዩ ቃል ኪዳኑን የሚያስቡም ሆነ። ይህ ቃል ኪዳን እግዚአብሔር ለሰው ልጅ የሰጠው ትልቁ የጥበቃ ማረጋገጫ ነው። ምድርን ለማጥፋት የጥፋት ውሃ ዳግመኛ አይሆንም የሚል ጽኑ ቃልም ጭምር ነው። ቀስቱ ወደ ላይ ወደ ሰማይ አቅጣጫ መሆኑ እግዚአብሔር ቁጣ ማለፉንና ከሰው ልጅ ጋር ሰላም መውረዱን የሚያሳይ ምሳሌ ነው። እግዚአብሔር ኖህና ልጆቹን ባረካቸው፣ ብዙ ተባዙ ምድርንም ሙሏትም አላቸው። እንደ መጀመሪያው አባት እንደ አዳም ኖህም የአዲሱ ዓለም መጀመሪያ እንዲሆን የፈጣሪ ፈቃድ ሆነ። በምድር ላይ የሚንቀሳቀሱት ሁሉ በኖህ እጅ ተሰጡ፣ ምድርም በበረከት ተሞላች። የቃል ኪዳኑ ምልክት በሰማይ ላይ እያበራ ኖህና ቤተሰቡ የወደፊቱን ሕይወት ማቀድ ጀመሩ። ፍርሃት በሰላም ተተካ። መርከቧ በአራራት ተራራ ላይ እንደ ትልቅ ምስክርም ሆና ቆመች። በሰማይ ደግሞ ቀስተ ደመናው ይበራ ነበር። ኖህ ከመርከቡ ወጥቶ መስዋዕትን ካቀረበ በኋላ ምድርን ማልማት ጀመረ። እርሱም ገበሬ ነበርና ወይን ተከለ። የወይኑን ፍሬ በደረሰ ጊዜ ጭማቂውን ጠጣና ሰከረ ይለናል መጽሐፍ ቅዱስ።
ንጉሥ። ኖህ በዚህ ጊዜ ሳያውቅ በድንኳን ውስጥ ተራቁቶ ተኝቶም ነበር። ይህ ትዕይንት ጻድቁ ኖህ ኃጢአተኛ መሆኑን ለማሳየት ሳይሆን የሰው ልጅ ምንም ያህል ጻድቅ ቢሆን በራሱ ደካማ መሆኑንና ጥንቃቄ እንደሚያስፈልገው የሚያስተምር ነው። ኖህ ያን ሁሉ ማዕበል ያለፈው እግዚአብሔር ጸጋ እንጂ በራሱ ብቃት እንዳልነበረ ይህ የታሪክ ምስክርም ነው። ከዚህ በኋላ የኖህ 3 ልጆች ሴም፣ ካምና ያፌት የአባታቸውን ሁኔታ አዩ። እዚህ ጊዜ ግን የልቦናቸውን ልዩነት በግልጽ ታየ። የከነዓን አባት የሆነው ካም የአባቱን መራቆት አይቶ ወደ ውጭ ወጥቶ ለወንድሞቹ ነገራቸው። እርሱ በአባቱ ድካም ላይ አፌዘ፣ ክብሩንም አላወቀውም። ሴምና ያፌት ግን ልብስ ወስደው በትከሻቸው ላይ አደረጉ። የኋሊትም እየሄዱ የአባታቸውን መራቆት አለበሱ። ፊታቸውንም ወደ ኋላ አዙረው ነበርና የአባታቸውን መራቆት አላዩ። ይህ ታሪክ ክብርን ለሚገባው ክብር መስጠት ምን ያህል ትልቅ ዋጋ እንዳለው ያሳያል። ኖህ ከወይን ስካሩ በነቃ ጊዜም ትንሹ ልጁ ካም ያደረገበትን አወቀ። ያን ጊዜ ትንቢታዊ ቃልን ተናገረ። በካም ልጅ በከነዓን ላይ መረገምን ተናገረ። ለወንድሞቹም ባሪያ እንዲሆን ሴምና ያፌትን ግን መረቃቸው። የሴም አምላክ እግዚአብሔር ይባረክ፣ ያፌትንም እግዚአብሔር ያስፋው አላቸው። ከዚህ ቀን ጀምሮ የሰው ዘር በ3 ታላላቅ ቅርንጫፎች ተከፈለ። የሴም ልጆች፣ የካም ልጆችና የያፌት ልጆች ምድርን በየጎሳቸውና በየቋንቋቸው ይሞሏት ጀመር። ከአራራት ተራራ ተነስተው ወደ 4ቱ ማዕዘናትም ተበተኑ። የኖህ ልጆች ምድርን ሲከፋፈሉ የሰው ልጅ ታሪክ አዲስ ምዕራፍ ያዘ። ቋንቋቸው አንድ ቢሆንም ልባቸው ግን ቀስ በቀስ መራራቅ ጀመር። መርከቧ የሰበሰበቻቸው 8ቱ ነፍሳት አሁን ታላላቅ ሕዝቦችና መንግስታት ሆኑ። ጻድቁ ኖህ ከአዲሱ ልደት በኋላ ለብዙ ዘመናት ኖረ። በአጠቃላይ 950 ዓመታት በምድር ላይ ቆይቶም በክብር አረፈ። ኖህ የድሮውን ዓለም ጥፋትና የአዲሱን ዓለም ጅማሬ ያየ ብቸኛው ድልድይም ነበር። እርሱ ሲያርፍ ለልጆቹ ያስተላለፈው ትልቁ አደራም ከእግዚአብሔር ጋር መሄድን አትርሱ የሚል ነበር። ከኖህ ሞት በኋላ የሰው ልጆች በምድር ላይ በዙ። እንደገና ትዕቢት እያሸነፋቸው የባቢሎንን ግንብ መስራት ጀመሩ። ነገር ግን ኖህ ያስቀመጠው የእምነት መሰረት በሴም በኩል አልፎ እስከ አብርሃም ከዚያም እስከ ዓለም መድኃኒት ድረስ የሚዘልቅ የድህነት መስመር ሆነ። ኖህ የሰው ዘር ሁሉ ሁለተኛ አባት ተብሎ ለዘለዓለም ይጠራል። የኖህ ታሪክ የሚነግረን እግዚአብሔር የታመኑትን እንደማይረሳ ነው። ዓለም ሁሉ ቢክድ፣ አንተ ግን እንደ ኖህ ብትታመን ትውልድን ታድናለህ። ቀስተ ደመናውን በሰማይ ባየ ቁጥር እግዚአብሔር ለሰው ልጅ የገባውን ቃል ኪዳን አስብ። ማዕበል መምጣቱ አይቀርም፣ ዋናው ግን በመርከቧ ውስጥ መሆን ነው። የጻድቁ ኖህ በረከትና ረድኤት ከሁላችንም ጋር ይሁን፣ አሜን።